በዛሬው መረጃችን ኢራን የሆርሙዝ ሰርጥን የባህር ላይ የንግድ መስመር ይበልጥ ለመቆጣጠር የፋርስ ባህረ ሰላጤ ባለስልጣን የተባለ አዲስ ተቋም ማቋቋሟ፣ በውሃ ላይ የሚንቀሳቀሱ መርከቦች በቀጥታ ከእርሷ ፍቃድ እንዲያገኙ እያስገደደች ሲሆን ይህም በቀጠናው ላይ ያላትን ወታደራዊ ጉልበት ለማሳየት የተጠቀመችበት ትልቅ የፖለቲካ ካርድ ሆኗል። በሌላ በኩል የኢራን የውጭ ጉዳይ ሚኒስተር ከዩናይትድ ስቴትስ የቀረበለትን አዲስ የሰላም ስምምነት ሐሳብ እየገመገመ መሆኑን ይፋ ያደረገ ሲሆን የፓኪስታን የሀገር ውስጥ ጉዳይ ሚኒስተርም ይህንኑ ስምምነት ወደፊት ለማስቀጠል ወደ ቴህራን አስቸኳይ ጉብኝት ቢያደርጉም የኢራን ውጭ ጉዳይ ሚኒስተር ግን ሀገሪቱ በዲፕሎማሲያዊ ሆነ በወታደራዊ መስክ ራሷን በጥንካሬ እንደምታዘጋጅ በማስገንዘብ ለአሜሪካ ጠንከር ያለ ማስጠንቀቂያ አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው በአሜሪካ የባህር ኃይል የተጣለው ከበባ በኢራን ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ በመሆኑ አዲስ ስምምነት ለመፈረም እንደማይቸኩሉና ኢራን ለአዲሱ ጥያቄ በአስቸኳይ ተገቢውን ምላሽ ካልሰጠች የቆመው ጦርነት በፍጥነት ሊቀጥል እንደሚችል በመግለጽ የአሜሪካ ጦር በማንኛውም ሰዓት ወደ ውጊያ ለመግባት በተጠንቀቅ ላይ መሆኑን አስታውቀዋል። ፕሬዝዳንት ትራምፕ ከዚህ በፊት የኦባማ አስተዳደር ለኢራን የገንዘብ ክፍያ የፈጸመበትን ሕግ አልባ አካሄድ አጥብቀው በመንቀፍ አሁን ላይ አሜሪካ የምትፈርመው ማንኛውም ስምምነት የኢራንን የኒውክሌር ፕሮግራም ማበልጸግ ወደ ዜሮ የሚያወርድና ወታደራዊ እንቅስቃሴዋን ሙሉ በሙሉ የሚገታ መሆን እንዳለበት ቅድመ ሁኔታ አስቀምጠዋል። በዚህ መሃል በአሜሪካና በእስራኤል መካከል ያለው ወታደራዊ አንድነት እጅግ ከፍተኛ ደረጃ ላይ የደረሰ ቢሆንም በሁለቱ ሀገራት የረጅም ጊዜ የጦርነት ግብ ላይ ግን መጠነኛ ልዩነቶች መታየታቸው የጀመሩ ሲሆን አሜሪካ ዋና ስጋት አድርጋ የምትመለከተው የኢራንን የኒውክሌር ፕሮግራምና የባላስቲክ ሚሳኤል ማምረት አቅም ብቻ ሲሆን እስራኤል ግን በሊባኖስ በጋዛ እና በየመን የሚንቀሳቀሱትን የኢራን ተላላኪ ታጣቂ ቡድኖችን እንደ ቀጥተኛ የህልውና አደጋ ስለምትመለከታቸው እነዚህ ኃይሎች ሙሉ በሙሉ እንዲደመሰሱ ትፈልጋለች። ይሁን እንጂ ሁለቱም ሀገራት ከኢራን የሚመጣውን አጠቃላይ ቀጠናዊ ስጋት ለመመከት አሁንም ቢሆን በአንድ ገጽ ላይ የሚገኙ ሲሆን ኢራን ከአሜሪካ ጋር ቀጥተኛ ወታደራዊ ፊት ለፊት ጦርነት መግጠም እንደማትችልና የአየር የበላይነቱን እንደማታገኝ ስለምታውቅ ጥቃት ቢሰነዘርባት ወታደራዊ ምላሿን በቀጠናው ባሉ የአሜሪካ ጦር ሰፈሮችና በእስራኤል ላይ በተላላኪዎቿ አማካኝነት ከፍተኛ ሚሳኤል ልታዘንብ ስለምትችል በአሁኑ ወቅት የእስራኤል የአየር መከላከያ ስርዓቶች ሊሰነዘሩ ለሚችል ለማንኛውም ከባድ የሚሳኤል ጥቃት ዝግጁ ሆነው በከፍተኛ ንቃት ላይ ይገኛሉ። በቅርቡ በተደረገው ድርድር የኢራን ተደራዳሪዎች የዩራኒየም ማበልጸግ መርሃ ግብራቸውን በፍጹም ለድርድር እንደማያቀርቡ እና ይህ ለእነሱ ቀይ መስመር መሆኑን ገልጸዋል። ይህንን ተከትሎ የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ የባህር በር ላይ ጫናውን አክሯል። አሜሪካ በኢራን ወደቦች ላይ ከገጠመችው የባህር ላይ እገዳ ጋር ተያይዞ እስካሁን 90 የሚሆኑ የንግድ መርከቦች ያስቆመች ሲሆን 4ቱን ደግሞ ሙሉ በሙሉ ከጥቅም ውጪ አድርጋለች። ይህ እገዳ በኢራን ላይ በቀን $500 ሚሊዮን ማጣት ከባድ የኢኮኖሚ ኪሳራ እያስከተለባት ይገኛል። በተጨማሪም የአሜሪካ ማዕከላዊ እዝ የኢራን የነዳጅ ጫኝ መርከቦችን እየተከታተሉ ያሉ የኤኤች-1ዜድ ቫይፐር የጥቃት ሄሊኮፕተሮችን ምስል ይፋ አድርጓል። እነዚህ ሄሊኮፕተሮች የኢራንን ፈጣን የጥቃት ጀልባዎች ወይም ሞስኪቶ ፍሊት ለመምታት የተዘጋጁ ናቸው። በተመሳሳይ ሁኔታ አሜሪካ ቢ-1ቢ ላንሰር የተባሉ ስልታዊ የቦምብ ጣይ አውሮፕላኖቿን በባህረ ሰላጤው አካባቢ በስፋት እያንቀሳቀሰች ሲሆን እነዚህ አውሮፕላኖች ለመጀመሪያ ጊዜ የሃይፐርሶኒክ ሚሳኤሎችን መሸከም የሚያስችላቸው አዲስ የመሳሪያ መጫኛ አካል እየተገጠመላቸው መሆኑ ታውቋል። በኢራን በኩል ደግሞ አዲሱ ጠቅላይ መሪ ሙጅተባ ካሜኒ ላለፉት 3 ወራት በአደባባይ ያልታዩ ቢሆንም በኤክስ ገጻቸው ላይ ይህንን ግጭት ቅዱስ ጦርነት ወይንም ጂሃድ በማለት ስም ሰጥተውታል። ተንታኞች እንደሚሉት ይህ የኢራን እምቢተኝነት የዩራኒየም ጉዳይ ሳይሆን የገዢው አካል የህልውናና የሀገር ውስጥ ስምምነት ለማስጠበቅ ጉዳይ ነው ብለዋል።
በሌላ በኩል ሀገሪቱ ውስጥ ተቃውሞ ድምጾችን ለማፈን በቅርቡ 6500 የሚሆኑ ሰዎች መታሰራቸው ተገልጿል። በመቀጠል በናይጄሪያ የአሜሪካና የናይጄሪያ ጥምር ጦር ባደረጉት ልዩ ዘመቻ የአይኤስኤስ ምክትል መሪ እና የገንዘብ ተቆጣጣሪ የነበረውን አልቡባል አልማኑኪን እና አጃቢዎቹን መግደላቸውን ገልጸዋል። በሩሲያና በዩክሬን ጦርነት በኩል ደግሞ ከየካቲት 2022 በፈረንጆቹ ጀምሮ የሩሲያ ወታደራዊ አጠቃላይ የሰው ኃይል ኪሳራ 1,352,980 መድረሱን እና ባለፉት 24 ሰዓታት ውስጥ ብቻ 910 ወታደሮች መሞታቸውን ገልጸዋል። ቻይናም በበኩሏ ለኢራን ሚስጥራዊ ወታደራዊ ድጋፍ እያደረገች በሌላ በኩል ደግሞ ወደ ታይዋን ወታደራዊ ፉክክር እያሳየች ባለ 3 አቅጣጫ ስትራቴጂ እየተከታተለች መሆኑ ተጠቅሷል። በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።